ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ይተባበሩን ዘንድ በትህትና እንጠይቃለን። መልካም ቆይታ። ምህረት የለሹ ምህረት ከሰሞኑ በሁሉም ሚዲያዎች ላይ መነጋገሪያ የሆነው በአሜሪካ የሚገኘው ዲያቆን ምህረት መላኩን አስመልክቶ ልዩ ልዩ መረጃዎች ወደናንተ እያቀረብን እንገኛለን። ዛሬ ደግሞ ዲያቆን ሄኖክ ኃይሌ ስለ ወንድማችን ያጋራውና በተነሱት ርዕሰ ጉዳዮች ላይ ጠቅለል አድርጎ ያቀረበውን ሐሳብ በሚያምርና ልብን በሚያሳርፍ መልኩ ያጋራውን እንደወረደ ጽፉን እናነብላችኋለን። ብዙ እንደምታተርፉበትም ባለሙሉ ተስፋንን። አብራችሁን ሁኑ። ምህረት የለሹ ምህረት የወንድሜ የዲያቆን ምህረት መላኩና የሁለቱ ፓስተሮች ውይይት ዘግይቼም ቢሆን አየሁት። ውይይቱ በጣም በሰከነው የዲያቆን ኦርቶዶክሳዊ ጨዋነት የተነሳ ሁለቱ የፕሮቴስታንት ዋርካዎች በትህትና ብቻ የገነደሰ ነበረ። ቅመሙ ዲያቆን ምህረት ውይይቱ እንደሚቀረጽ በደንብ ስላስተዋለ ጠይቋቸው ሳይመልሱ ያለፉትን ወይም ያልተጠየቁትን ጉዳይ ያነሱበትን ቦታ ሁሉ ተመልካች ይፍረድ በሚመስል ብልጠትም እየተወ ወደ ቀጣዩ ነጥብ የሚሸጋገርበት ፍጥነት ድንገት የገባበት ውይይት ሳይሆንም የተጠና ወይም ስክሪፕትድ ውይይት እንደሚመስል አድርጎታል። በጣም በትህትና ሆኖ እየጠየቀ እርቃናቸውን ያሳየበት መንገድ ምን ያህል ሊያናድዳቸው እንደሚችል ሳስብ ውይይቱ በሰላም አለቀ እንጂ ከአሁን ይመቱት ይሆን ብዬም ተሳቅቄያለሁ። ዲያቆን ምህረት ውይይቱን የጀመረው የፓስተሮችን አስተምህሮ ከቤተክርስቲያን ቅድምና አንጻር በማንሳት ነበር። በዚህም ለፕሮቴስታንቱ ዓለም ደካማ ጎን የሆነውን ስስ ብልት በመምታት ጀመረም። ነገሩ እንዲህ ነው። መጽሐፍ ቅዱስ አሁን ባለው ቅርጽ እንዲህ አድርጋ የሰራችው ቤተክርስቲያን ናት። ይሁንታ ደግሞ መጽሐፍ ቅዱስን በቀጥታ ከሐዋርያት እጅ የተቀበሉትና አዲስ ኪዳን በቀኖና ወስነው ለኛ ያስተላለፉትን የመጀመሪያዎችን ክርስቲያኖች ትርጉምና አረዳድ እንድንቀበል ያስገድደናል። ልክ ከእስራኤል ሕግን ተቀብሎ የወጣው ሙሴ እንደ ባለስልጣን እንደተቀበሉትና ስለ ሕጉም የእርሱን ሐሳብ ያለማወላወል እንደተቀበሉ ሁሉ አዲስ ኪዳን ከሐዋርያት እጅ የተቀበሉትን የመጀመሪያው ክፍለ ዘመን አባቶችም በአዲስ ኪዳን ትርጉም ላይ ያላቸውን ሐሳብ መቀበል ግድ ይለናል። ይህን ጠንቅቆ የተረዳው ዲያቆን ምህረት ጥምቀትና ቁርባን ተምሳሌቶች እንጂ ለድነት ፍቱን አይደሉም ስትሉ ነበር። እንደኛ እስከ 3ኛው ክፍለ ዘመን ያሉ ክርስቲያኖችን ሐሳብ ስናይ ደግሞ እነዚህ ነገሮች ለመዳን የግድ አስፈላጊ መሆናቸው ጽፈው እናገኛለን። ኪዳንን በቀኖና ከደነገጉ ክርስቲያኖች ጋር ትርጓሜያቸው ካልገጠመ ምኑን መጽሐፍ ቅዱስ አመናችሁ ይባላል አላቸው። በአጭሩ መጽሐፍ ቅዱስን ያዋለዱትን አዋላጆች ካልሰማችሁ ምኑን መጽሐፍ ቅዱሳዊ ሆናችሁት? ድምጽህ ያዕቆብን ይመስላል፣ ጸጉርህ ግን የኤሳው ነው ያለው ለእናንተ አይደለም ወይ እንደማለትም ያለ ነው። ዲያቆን ምህረት በዚህ ጥያቄው ሰዎቹን ጨርሶ ወደማያውቁት ጨለማ ክፍልም ወስዶ ቆለፈባቸው። የአንደኛው ክፍለ ዘመን አባቶች ስነ ጽሑፍና ታሪክም ለነርሱ የማያውቁት የውጊያ አውድ ነው። ወደ ኋላም በምስጢረ ቁርባን ዙሪያ ባለው ግልጽ አቋምና ከሐዋርያት ጋር በነበረው ቅርበትም የተነሳ የፕሮቴስታንት ሊቃውንት ምን ነው ባልተፈጠረ የሚሉትና አንዳንዶቹም እሱ አልጻፈውም ብለውም መጽሐፉን ለመካድ የሚገደዱበት ቅዱስ አግናጢዮስን በመጥቀስ አስጨንቋቸዋል።
የሚገርመው የሰጡት መልስ የምትለው እውነት ከሆነ ለምን ሚሊዮኖች ሳይቀበሉት ቀሩ የሚል ፍልስፍ ጥያቄ ነው። ምህረት መለሰ ይማ እጅግ ብዙ ሰዎች ወንጌልን ላለመቀበላቸው የሚቀርብ ምክንያት ነው ብሎ የራሳቸውን አመክንዮ በራሳቸው ላይ መለሰው። በሳልሽው ተመተሪ ይሉሃል። ፓስተሩ እስቲ በሁለቱም ወገን ጥምቀትና ቁርባን ለድህነት ያስፈልጋል አያስፈልግም ከሚሉ ወገን አባቶችን በስም ጥቀስልኝ አለው። መረጃ ተጠናክሮ በሁለቱም ወገን ይቅረብልን እንደሚል ዳኛ ውይይቱን ትቶ ዳኛ ሊሆን ተማጸነው። በሁለት ወገን ብሎ ነገር የለም። ከዚህ ውጪ ሐሳብ ያለው ሰው ስለመኖሩንም የተቀመጠ ታሪካዊ ማስረጃም የለም አለ ምህረት የለሹ ምህረት። እዚህ ላይ እንኳን ደንግጠው ነው እንጂ እርሱ የጠቀሰላቸው እነ ቅዱስ ሄሬኔዎስና ቅዱስ አግናጢዮስ መልስ የሰጡት ታዲያ ለማን ነበር ብለው መጠየቅ ይችሉ ነበር። ዶስቲሶችና ግኖስቲኮች ሙሉ በሙሉ የፓስተሮችን ሐሳብ ሳይሆን ቁርባን ላይ ተቃዋሚዎች ነበሩ። የምህረት መልአከ ቀሳፊ መልአክ ሆነባቸው። ግን ትንሽ እንኳን አልታገሉም። ግን ዶሲቲሶችና ግኖስቲኮች ተጠቃሽ ክርስቲያኖች ስላልሆኑ ሁለት ወገን አልነበረም ቢባል ዲያቆን ምህረት ልክ ነው so you are saying አለ ፓስተሩ። የጆርዳን ፒተርንና የካቲ ኒውማን አስቂኝ ቃለ መጠይቅ ከሰማሁ ወዲህ ክርክር ላይ so you are saying ብሎ ከተከራካሪው አፍ ውስጥ ቃላት ለመክተት የሚሞክር ሰው የራሱን ቀብር በጥሩምባ እየነፋ ይመስለኛል። ፓስተሩ እሺ ሉተርስ አለ። ኧረ ባልወልድህም አደርሳለሁ። ተው በሰው ፊት አታዋርደኝ። ሉተር እንኳን ቁርባንን ተቃውሟል በልልኝ በሆዱ ያለ ይመስለኛል። ምህረት ወይ ፍንክች የሉተርን መፍቀሪ ቁርባን የሆነ would you rather drink pure blood with the people than more wine with the radicals የሚል ንግግር ይጠቅስበት ጀመረ። ሉተርና ሚካኤል የሚል ያልታተመ መጽሐፍና ያልተለቀቀ የዩቲዩብ ቪዲዮ ስላለ ሁለቱንም በቅርብ እዚሁ ሊንክ ላይ አደርጋለሁ። ነገሩ የመጣው ገና 500 ዓመት ከሆናቸው ከራዲካል ሪፎርመሮች ነው ብሎ የሉተርን ባለንጦች ጠቀሰበት። ፓስተሩ ጊዜው ምን ያደርጋል አለ። ስለ ታሪክ እየተወራ ጊዜው ምን ያደርጋል ከሚል ሰው ይሰውራችሁ። ከታሪክ አንጻር ክርስትና ጌታ ለሐዋርያት የሰጠው እምነት ነው ብለህ ካመንክ በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖች የምታምነውን እንደሚያምኑ የሚያሳይ ነገር ልታገኝ ይገባሃል አለው። ፓስተሩ ወዳጄ እመነኝ፣ በዚያ ዘመን የነበሩ ክርስቲያኖች ሁሉ ክርስቶስ የራሱን ሥጋ በልቷል ብለው አላመኑም ብሎ ነገሩን ሪዲኩለስ ያደርገው ሞከረም። ይህን ስሰማ ትዝ ያለኝ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው አይሁድ የተከራከሩት ክርክር ነው። ዮሐንስ 6 ቁጥር 52 ጌታ ሥጋዬ እንሆ እያለ የለም ሥጋ አይደለም ብሎ ክርክር እንዴት ያለ ነው! ዲያቆኑ ሐዋርያውን ጠቀሰ። ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታን ሥጋና ደም ዕዳ አለበት። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 30። ከዚህም ሥጋና ደሙ ተራ እንጀራና ወይን ብቻ ከሆነ እንዴት ሳይገባቸው ተቀብለው የሞቱ ሰዎች ሊኖሩ ቻሉ ብሎ ጠየቀም። አዝናኙ ውይይት እንደቀጠለ ነው። ሰውየው ጥያቄውን መመለስ ትቶ አንወርዚ ማለት ወርዚ ያልሆነ ነው ብሎ ቃሉን አብራራ።
ቀጠልና ጉዳዩን ከማይገናኘው የሴት ጠጉር አለመሸፈን ጋር አገናኘው። ሲጀመር ጠጉር ስላልሸፈነች የሞተች የለችም። እየተወራ ያለው ቆርበው ስለሞቱ ሰዎች ነው። አልበቃው ብሎ ሴክስ ጎድስ ስለሚቱ ሙቭመንት ዘባረቀም። መልስ ስታጣ የምታወራውን ሁሉ ልትዘባርቅ እንደምትችል ያሳያል። ዲያቆኑን ማንበልበል ጀመረ። ያንተን ሐሳብ የሚያራምዱ ሰዎችን ከልብ ያከብራለሁ፣ እውነት እላችኋለሁ የሚለውን ይኸው የእውነተኛ ሥጋው ነው የሚሉት ከልብ አከብራለሁ አለ። አክባሪ ይስጥልን፣ ግን እኛ ይህን ጥቅስ እንደ ማስረጃ አላነሳንም። ዲያቆኑ እዚያው ቆሞ ለተራ እንጀራ ሰው እንዴት ይሞታል ብሎ የጠየቀውን ፍጥጥ ያለ ጥያቄ ትቶ ከዚህ በፊት ሌሎች ሰዎች ያነሱትን ዊክ አርጊውመንት እየጠቀሰ እንዲህ በለኝና ልርታ ብሎ ተለማመጠም። ተው ባልወልድህም አባትህ እሆናለሁ is in my head። ከዚያ ደግሞ ሚስቲካል ቼንጅ የሚያምነውን ኦርቶዶክሳዊ በግድ ትራንስፓስቴሽን ካልመሰከርክልኝና እርሱን ለመቃወም ያጠራቀምኩትን መከራከሪያ አንተ ላይ ልጠቀመው ይል ጀመር። ቀጥሎ የተነሳው ድህነት ሂደት ነው የሚለው ሐሳብ ነው። ይህን ጊዜ ፓስተሩ ከቁርባን ርዕስ ርፍ ያለ መስሎት ፈነደቀ። It's now becoming a salvation issue እያለ ሲቅበጠበጥ አሁን ገና ተመቻቸልኝ ብሎ ደስ እንዳለው ያስታውቅ ነበር። ምህረቱ ድናችኋል ብቻ ሳይሆን ትድናላችሁም ይላል ብሎ የድህነት ሂደታዊነት አብራራም። ይህን ጊዜ ሌላው ፓስተር ጸጋ አላስቻለውምና ገባ። ፓስተር ጸጋም በጸጋው ድናችኋል ይላል አለና ዘሎ ገባም። ድህነት ሲነርጂቲክ ስለሆነ የጸጋው ኤነርጂ የኛን ትብብር ይሻ የለም ወይ አለና ምህረቱ መዳናችሁን ፈጽሙን ጠቀሰ። አብርሃምም ልጁን የመሰዋቱን ሥራ አነሳ። እነርሱ ግን work out your salvation የሚለውን ቃል ውስጥ work የሚለው ቃል ሲሰሙ ደስታቸውን መሸከም አልቻሉም። ቃሉን ጳውሎስ የተናገረው መሆኑንም አላሰላሰለባቸውም። ሥራን ለማጣጣል የቀኙን በዴ ጠቀሰ። ተቸንክሮ ምን ሊሰራ ይችላል አለ። through the thief on the cross was nailed. He still worked on this salvation. He confessed his sin, saying that he was worthy of the cross. He felt his compassion to free God, and he professed the purity of Christ and the comings of his kingdom. እግዚአብሔር ባልሰጠው መክሊት አይጠይቅምና ሰርከምስታንሻል ነው አለ። ሊሞት አልጋ ላይ ስላለ ሰው አለመጠመቅ አላወራውም ብሎ ሞገተም። ከዚህም በኋላ ያለውን ውይይት ዲያቆን ምህረት በግድ ካቶሊክ ካልሆንክ የሚል ንትርክ ነው። infallibility of the council's vacation የቅዱስ ቁርባን ደምን የሰጠው ከእጁ እየፈሰሰ ነበር የሚል ያላልነውን በሉ የሚል ቃልም በጌታ እንደመዘበት እያለው ተናገረ። It's not right to ridicule Christ for the ask of argument። 400 ዓመታት አልፎ ሐሳቡን አውግስቲን ሊያደርግበት ሲጥር ምህረት ውይይቱን ወደ አግናጢዮስ ዘመን መለሰው። የመጨረሻው ጥያቄያቸው who is the ultimate authority የሚል ነበር። ሲመስለኝ ከዲያቆን ምህረት የጠበቁት መልስ the Bible የሚል ነበር። እርሱን ካለ if the Bible is the ultimate authority, where does it say that the first Christians believed in the actual body and blood ብለው ሊዘጉትና
መጽሐፍ ቅዱስን ከጻፈው እውነት በላይ ያንን እውነት ሰዎች እንዲተረተውት ነበር እንዲል ጠይቀው ውይይቱን ሊሰኩ ነበር። ምሕረት የለሹ ዲያቆን ግን ባይብል በማለት ፈንታ ባይብልን በቀኖና የወሰነችውን The Body of Christ ይዞ ይሙጥኝ አለ። የእናቱን የቤተ ክርስቲያን ቀሚስ ይዞ ድርቅ ሲል Here to meet you brother አልና ጨበጡት። በአማርኛ ሲተረጎም አንተም ብሎ ምህረት መዓት ሆንክብን እንጂ እንደማለት ነው። My beloved brother ዲያቆን ምህረት May God bless you። ዲያቆን ሄኖክ ኃይሌ ሚያዝያ 3 2017 ዓመተ ምህረት